እኔና አዋቂው ያልተፈቀደልኝን ፍለጋ ሄድኩ። አዎ እሱ ጋር አዋቂው ጋር ገባሁ። ብዙ ሰዎች ተቀምጠው ወረፋ ይጠብቃሉ። እነሱም ልክ እንደኔ ግራ ያጋባቸውን ህይወት ለማስተካከል ስተት ለማረም ከዚህ በኋላ ጥሩ ኑሮ ለመኖር ቀስ ብዬ ባይኔ እየቃኘው አንድ ጥግ ጋር ልቀመጥ ስል አንድ በሱስ ድቅቅ ያለ ልጅ እግር ነገር ጠርቶኝ ግቢ ውስጥ ካለ አንድ አግዳሚ ወንበር ላይ ይዞኝ ተቀመጠ። በጥሩ ፈገግታ ምን ገጥሞሽ ነው አለኝ። ፈገግ ብዬ ግድ የለም ላዋቂው ነግረዋለሁ አልኩት። እሺ አለኝ በደበረው መንፈስ። ከተወሰነ ሰዓታት በኋላ ተራይ ደርሶ ከመጋረጃው ፊት ቆምኩ። ጎርነን ያለ ድምጽ አንቺ በጓሮ ባለው ክፍል ጠብቂኝ አለኝ። የአዋቂው ድምጽ ሳቅ ያፈነው ድምጽ ነበር። ወይስ ሆኖ ተሰምቶኝ ነው? እሺ ብዬ ወጥቼ ቅድም ያወራኝ ልጅ ጠይቄ የተባልኩት ቦታ ተቀመጥኩ። የአዋቂው ሰውዬ ድምጽ በጣም የማቀው ድምጽ ነበር። ግን የት ቲቪ ላይ ሬዲዮ ላይ ወይስ እኔ እንጃ። ብቻ እስኪ የሚሆነውን ለማየት ቁጭ አልኩ። ከተወሰኑ ደቂቃዎች ቆይታ በኋላ ከተቀመጥኩበት ክፍል ላይኔ ማመን ያቃተኝ ሰው መጣ። እንዴ አንተ ደግሞ ምን ታደርጋለህ እዚህ አልኩት። አሁንም ሳቃፍኖታል። አንቺ ልጠይቅሽ እንጂ ብሎ ተመቻችቶ ተቀመጠ። መልሴ መጠባበቅ ጀመረ። ምን እየተካሄደ እንደሆነ አልገባኝም አልኩት። ፈገግ ብሎ ቅድም መጋረጃ ውስጥ ያወራውሽ እኔ ነኝ አለኝ። ብዬ ዝም አልኩ። ቆይ እንዴት አልኩት። አይኔን አይኖቹ ላይ ተክዬ በረጅሙ እየተነፈሰ ከዩኒቨርሲቲ በከፍተኛ ማዕረግ ተመርቄ ስራ ብፈልግ አጣው ነጣው። ህይወት ከምትጠብቂውና ከምታስቢው በላይ በሰቀቀንና በጭንቀት ሞላችኝ። ታዲያ አንድ ቀን ስራ ፍለጋ በእግሬ ስኳትን በአንድ ቤት በኩል አለፍኩ። ትኩረቴን የሳበው አንድ ነገር ስለነበር ተመልሼ ቤቱ በር ላይ ፊት ለፊት ካለ ድንጋይ ተቀመጥኩ። የሚያማምሩ መኪኖች ዝንጥ ያሉ ሰዎች ይወጣሉ ይገባሉ። ማን ያውቃል መኪና እንኳን የመጠበቅ እድል ባገኝ ብዬ አሰብኩ። ዶሮ ብታልም ጥልዋን ሆኖብኝ እንጂ ቤቱ መኖሪያ ይሁን መስሪያ ቤት ይሁን ያጣራሁት ነገር አልነበረም። ብቻ ግን ፊታቸው እንዳይታይ የሚጥሩ ሰዎች ይመላለሳሉ። እስከ 11 ሰዓት ድረስ ቁጭ ብዬ ያለው። በዚህ ሁኔታ ውስጥ ሆኜ ከግቢ ውስጥ አንድ ሰው ቀጥ ብሎ ወደኔ መጣ። ሰላም ተከተለዋወጥን በኋላ እምረዳህ ነገር አለ? ከቅድም ጀምሮ እዚህ ነበር ካለኝ። አይ ስራ ፈልጌ ነው አልኩት። እሱ ምን አይነት ስራ አለኝ። እኔም የተገኘው ነው አልኩት። ስራ ሰጣሃለሁ፣ ሚስጥር ጠባቂ መሆን ይኖርብሃል አለኝ። እሺ አልኩ ፈገግ ብዬ። ምግብ አለመብላቴን ትንፋሽ ይነግሮታል መሰለኝ ወደ ውስጥ ይዞኝ ገብቶ የሚጣፍጥ ስጋ ወጣ በላኝ። እኔም አላሳፈርኩትም። ጥርግ አድርጌ በላሁ። አሁን ስራህን እነግርሃለሁ ብሎ ግቢውን እስከ ትልቁ ቤት ድረስ አስጎበኘኝ። አሁን ቤቱ ምን እንደሆነ ገባኝ። አዋቂ ቤት። ስራዬ ደግሞ የሚመጡ አዳዲስ ሰዎችን በደንብ አስለፍልፎ ለአዋቂው ማቀበል። የገንዘብ ነገር አያሳስብም። በዚህ መልኩ ነበር ወደዚህ ስራ የገባሁት አለኝ። አሁንም በረጅሙ እየተነፈሰ አተነፋፈሱ ኃጢያቱን ሁሉ ዘግዝጎ የተሰረየለት ያህል እፎይታ ነበረው። ምለው ግራ ገብቶኝ ዝም አልኩ። ግን ደግሞ አልኩት። ግን ምን አለኝ በተሳቀቀ ድምጽ። እና አንተ የእውነት አዋቂ አይደለህም? አዎ አይደለሁም። ኑሮ አስገድዶኝ ቀን ለማሳለፍ የገባሁበት ነገር ነው። ብሩ ይጥማል፣ ግን ደግሞ የሰውን ተንኮልና ክፋት መስማት ደግሞ ያሳቅቃል። ለዛ ነው ማታ እናንተ ጋር እየመጣሁ መጠጣው። በርግጥ አሁን ሀብታም ነኝ፣ ግን ለመውጣት ከበደኝ። በአንድ በኩል ደግሞ ብቻ ተይው እና ለምን ራስህን ለኔ ማጋለጥ ፈለክ አልኩት። ለምን እንደሆነ አላውቅም። ሳይሽ ታሳዝኝኛለሽ። ገና ስትገቢ ነበር ያየሁሽ። በጣም ደነገጥኩ። እናም ብዙ ካሰብኩ በኋላ ልነግርሽ ወሰንኩ። ዛሬ እንኳን አንድ ሰው ላትርፍ ብዬ ነው አለኝ። ምለው ጠፋብኝ። ከተቀመጥኩበት እየተነሳው በቃ እዛው እንገናኝ ብዬ ወጣው። ሰፈሬ ሩቅ ነው፣ ግን ታክሲ የመያዝ ፍላጎት የለኝም። መራመድ ብቻ። ግቢውን ርቄ አንድ የመኪና መንገድ ጋር ደረስኩ። ጥጉን እሺ መጓዝ ጀመርኩ። ብቻዬን አልነበርኩም፣ ሐሳቤም አብሮኝ ነበር። ህይወት በመናየው በመንሰማው ወይስ ሰዎች በሚመክሩን ወይስ ታሪክ ብለው በነገሩን? እውነቱ የቱ ጋር ነው ያለው? ጠየቅኩ ራሴን። ድንገት የራሴው አፍ መልሶ አንቹ ጋር ነው አለኝ። ዞር ብያየው። አጠገቤ ሰው የለም። አልፎ ሱቆችና ወደ ላይ ወደ ታች የሚነጉዱ መኪኖች።
ሁሉም የራሱ እውነት እንዳለው ሁሉ ሁሉም የራሱ ውሸት አለው። ዓለም አይመስለኝም፣ ሰው ራሱ ይመስለኛል ዓለምን ያወሳሰባት። በማን እንዴት ማንነውስ ጀማሪው? ፈጣሪ ሆይ ማረኝ አልኩ በረጅሙ እየተነፈስኩ። ይቀጥላል ካልታተመው።